በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስንቶቻችን የእግዚአብሔርን እርዳታ እንፈልጋለን? ፈልገንስ በልቅሶና በትዕግስት እንጠብቃለን? ብዙዎቻችን መፍትሄዎችን በራሳችን መታመን የምንፈልግ ነን። ጥቂት የማንባል በወገኖቻችንና በገንዘባችን ሁሉን ማድረግ እንደምንችል የምናስብና ለዚያ ብቻ ትኩረት የምንሰጥ ነን። ብዙዎቻችን በንስሐ ለመኖር በምክረ ካህን መፈተሽ ልምዱ የለንም። ከዚያ ይልቅ ስጋውያን ሐኪሞችን የምናማክራቸው ያውም ከፍለን ይበዛል። ሐኪምን ማማከር ጥፋት ባይሆንም እንኳ ለስጋዊ ሕክምና ከሚያስፈልጉን ሐኪሞች ይልቅ ነፍሳችንን የሚፈውሱልን ካህናት ቅድሚያ ልንሰጥ ይገባል። በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱን አብዝቶልን በየጊዜው በየሰዓቱ እየባረከ መውጣት መግባታችንን በቸርነቱ እየጠበቀ ለዚህ ሰዓትና ደቂቃ እንድንደርስ እየረዳን እየደገፈን ያቆመን ቸሮ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። አንዳችም ነውር የሌለባት አፍጣኒ ተረድኤት አቁራሪተ መዓት ርርተ ህሊና ርርተ ልቦና ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት አዛኝት እናታችን መብርሃንም የመድኃኔዓለም እናት ስሟ የከበረ የተመሰገነ ይሁን። ቃል ኪዳኗ ሁልጊዜም ከሁላችን ጋር ያለ እንደ አይነ ጥቅሻ የሚደርስልን ልመናዋ ዘወትር ከክፉ እየጠበቀን በበረከትም እያኖረን ነውና ለዛሬም መድኃኔዓለም ፈቅዶልን ይቺ ሰዓትና ደቂቃ ባርኮ ቅዱስ የሰጠንን እሱን እንድናመሰግንበት እሱ ራሱ አምላካችን በሚያጸናው በሚያጽናናው ሰማይና ምድር ሲያልፍ በማያልፈው ቃሉ ሁላችንንም ይመክረን ይነግረን ዘንድ በወደደልን በፈቀደልን ርዕሰ ጉዳይ በዚች በነጻች በጎላች በተረዳች በአንዲቷ የተዋህዶ እምነታችን ልንሰማው ከሚያስፈልገው አንዱን ርዕስ ይዘን ነው እንግዲህ የተመለስ ነው። በማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችን እንግዲህ አንዳንድ ጊዜ የአገልግሎት መደራረብም ስለሚኖር ወደ እናንተ ቶሎ ቶሎ አልመጣን ይሆናል። ግን በየጊዜው አምላካችን የፈቀደልንን መነጋገራችንን ግን እሱ እስከፈቀደልን ድረስ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባቸዋል ስላለን ሐዋርያ ቅዱስ ያዕቆብ እርሱ ፈቅዶልን ደግነቱን አብዝቶልን እስካለን ድረስ ይህንን መነጋገራችንን እንቀጥላለን። ከሁሉም ያሳርፈን የእሱን የአምላካችንን ቃል መስማት ነውና መጽሐፈ ምሳሌ ምዕራፍ 1 ቁጥር 30 ላይ እንደተገለጸው ማለት ነው። የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል እንዳለ ብዙ በአይምሯችን ውስጥ የሚመጡ የሚመላለሱ አይምሮን የሚረብሹ በቅድስት ቤተክርስቲያናችን ስንመላለስ እንዴት ይሄ ይሆናል ብለን ሁልጊዜም ጥያቄ እየፈጠረ የሚያውከን ነገር ቢኖርም እንኳ እሱን አምላካችን መስማታችን ግን ከነገሮቻችን ከድካሞቻችን ከፈተናዎቻችን ከምንሰማቸው ጆሮን ጭው ከሚያደርጉ ነገሮቻችን ሁሉ የሚያሳርፍ ስለሆነ ከሁሉ የሚበልጥብን ዓይናችን ከመስቀሉ ልባችን ከቃሉ እንዳይርቅብን ሁልጊዜም በሃይማኖት በምግባር በትሩፋት እንድንመላለስ የሚያደርገንን በዚህ ዓለም ለምንቆይበት ሕይወት ብቻ አይደለ ለወዲያኛውም ዓለም ስንቅ ሆኖን ከእኛ ጋር አብሮን መኖር የሚገባውን ነው። የእሱን የአምላካችንን ነገር አጽንተን አብልጠን አብዝተን መነጋገራችንን ዛሬም የምንቀጥለው የውስጣዊ ዓይን ሲገለጥ ይለናል። የዛሬው ያገኘነው ርዕሰ ጉዳያችን የሚያስተምር እግዚአብሔር በእያንዳንዳችን ልቦና እንዲያሳድርብን እየተማጸን ነው። እንደተለመደው የዛሬው መርሃ ግብራችንን በዚህ ርዕሰ ጉዳይ መነጋገራችንን እንቀጥላለን። የውስጣዊ ዓይን ሲገለጥ ዓይን የሰውነት ብርሃን መሆኗን ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል። ይህም ዓይንህ ያልቀና እንደሆነ ስራ ሁሉ ያልቀና ይሆናል። አይምሮ ጠባይህ የቀና እንደሆነ ስራ ሁሉ የቀና ይሆናል። አይምሮ ጠባይህ ያልቀና እንደሆነ ስራ ሁሉ ያልቀና ይሆናል። በተፈጥሮ የተሰጠህ አይምሮ ጠባይህ ያልቀና ከሆነ ፍዳ እንደምን ይጸናብህ? አንድም የሥራ ማከናወኛ ምጽዋትህ ነው። ምጽዋትህ ውዳሴ ከንቱ የሌለበት እንደሆነ ስራ ሁሉ የቀና ይሆናል። ምጽዋትህ ውዳሴ ከንቱ ያለበት እንደሆነ ስራ ሁሉ ያልቀና ይሆናል። ካንተ የሚሰጥ ምጽዋትህ ውዳሴ ከንቱ ያለበት ከሆነ ፍዳ እንደምን ይጸናብህ ይሆን? አንድም የሥራ መከናወኛ ኤጲስቆጶስህ ነው። ኤጲስቆጶስ የቀና እንደሆነ ስራ ሁሉ የቀና ይሆናል። ኤጲስቆጶስህ ያልቀና እንደሆነ ስራ ሁሉ ያልቀና ይሆናል። ወደ መልካም ጎዳና አይመራህምና ባንተ የተሾመ ኤጲስቆጶስህ ብርሃን ከሆነ ደግ፣ ብርሃን ካልሆነህ ግን እንደምን መከበሪያ መጽደቂያ ይሆንልሃል፣ ጥፋት ውድቀት እንጂ እንዲል
ቃሉን ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ ክፉውንም ደጉንም የሚያየውንም ይህንን ስጋዊ ዓይናችንን ጤንነቱን ልንንከባከብና ትኩረት ልንሰጥም እንደሚገባን የነገረን ክፉን ከደግ ለይተን እንጠቀምባቸው ዘንድ የተሰጡንን ክርስቲያናዊ ስነ ምግባራትን እንጠብቅ ዘንድ በንጽጽር በማመስጠር ነው። ብዙዎቻችን ስጋዊ ዓይናችን ከፊት ለፊት ተደቅኖ የውስጣዊ ዓይነ ልቦናችን የጨለመብን ሆነናል። ይህንንም ሐሳብ ብናነሳ ሙሉ ጤንነታችን በስጋዊ ሐኪም ማረጋገጫ ልንፈልግ እንሻለን። እያረጋገጥንም እንኖራለን። በተጨማሪም ውስጣዊው ዓይን ከጨለመ በቀቢጸ ተስፋ ልንዋጥ እንችላለን። ሆኖም ችግራችንን ቀድመን እንድናየውና መፍትሄም እንድንወስድ ከቅዱሳት መጽሐፍት እንድንማር እንደሚከተለው እናያለን። ከዚያ በፊት ግን አንድ መሰረታዊ ጥያቄ እናንሳ። ውስጣዊ ዓይኖቻችን ቢገለጡ ምን እናያለን? ውስጣዊ ዓይኖቻችን ቢገለጡ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዴት በእጆቹ ፈጥሮ እንዳከበረን ከክብር ስንርቅም እንዴት እንደወደደንና ራሱን አሳልፎ እንደሰጠን ልንከፍለው የማንችል ውለታውን እናስባለን። በተጨማሪም እንደ ፍቁረ እግዚእ ቅዱስ ዮሐንስ ፍቅሩን በልቦናችን እንስላለን። ውስጣዊ ዓይኖቻችን ሲገለጡ የወንድማችንን በደል ዘወትር እያዘከርን ለጥፋት መንገድ አንጠርግም። ከዚያ ይልቅ ለመዳን እንዲያበቃው ጸሎት እናደርጋለን። የሌላውን በደል ከማሰብ ይልቅ የራሳችን ምሰሶ ወይም ታላቅ በደል ታይቶን በንስሐ ለሥጋው ደሙ እንበቃለን። ከዚህ ጋር ተያይዞ የሚመጣው ዓይኖቻችን እንዲገለጡ ምን እናድርግ የሚለው ጥያቄ ነው። አንደኛ ማልቀስ። በተለምዶ ይሁን በሳይንሳዊ ማብራሪያ ማልቀስ ለዓይን መጥፋት እንጂ ለዓይኖቻችን መገለጥ አይመከርም። በማይመከርበት ማህበረሰብ ውስጥ ነው የምንኖረው የኖር ነው። ሆኖም ትኩረታችን ከውስጣዊ ዓይኖቻችን መገለጥ እንጂ ስለ ውጫዊ ዓይናችን አይደለም። ይህንንም በኦሪት ዘፍጥረት ምዕራፍ 21 ከቁጥር 1 እስከ 21 ግብፃዊቷ አጋር ከሳራ ጋር ተጣልታ ወደ ቤርሳቤ በረሃ ምድረ በዳ በተቅበዘበዘችና ለልጇ የምትሰጠው ውሃ አጥታ በተጨነቀች ሰዓት የነበረውን ክስተት ስናስብ ውሃውም ከአቁማዳው አለቀ፣ ብላቴናውንም ከአንድ ቁጥቋጦ በታች ጣለችው፣ እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የልጅሽን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሽ፣ ልጅሽንም አንሺ፣ በእጅሽም አድኘው፣ ትልቅ ሕዝብ አደርገዋለሁና ካለ በኋላ ቁጥር 19 ላይ እግዚአብሔርም ለአጋር ዓይኗን ከፈተላት፣ የውሃ ጉድጓድንም አየች፣ ሄዳም አቁማዳውን በውሃ ሞላች፣ ልጇንም አጠጣች ይላል። የአጋር ዓይን መገለጥ ከልብ የሆነ የእግዚአብሔርን ስጦታ የመፈለግ ለቅሶ ነበር። አጋር ከማልቀሷ በፊት በአጠገቧ የነበረውን ውሃ የማየት እድሉ አልነበራትም። እውነተኛ እንባዋ ግን የልቦናዋን ዓይን ገለጠ። ስንቶቻችን የእግዚአብሔርን እርዳታ እንፈልጋለን? ፈልገንስ በለቅሶና በትዕግስት እንጠብቃለን? ብዙዎቻችን መፍትሄዎቻችንን በራሳችን መታመን የምንፈልግ ነን፣ ወይም መፍትሄዎችን በራሳችን መታመን የምንፈልግ ነን። ጥቂት የማንባል በወገኖቻችንና በገንዘባችን ሁሉም ማድረግ እንደምንችል የምናስብና ለዚያ ብቻ ትኩረት የምንሰጥ ነን። ነገር ግን መፍትሄው ያለው ይህንን ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር ባመጣው በእግዚአብሔር እጅ ነው። የሕይወት ውሃ ለመጠጣት ከፈለግን ልናለቅስ፣ ልናነባ ይገባል። የምናለቅሰውም ስለ ኃጢአታችን፣ ስለ በደላችን፣ ፍቅር ስለ ማጣታችን፣ ቂመኛ ስለ መሆናችን፣ ስለ ወገኖቻችን መመለስ፣ ስለ ሀገራችን ሰላምና ስለ ቤተ ክርስቲያን አንድነት መሆን አለበት። ሁለተኛው ዓይኖቻችን እንዲገለጡ ምን እናድርግ ለሚለው በቅዱሳን አማላጅነትና ክብር መተማመን ነው። የሰው ልቦናዊ ዓይኑ የሚገለጠው እግዚአብሔር የመረጣቸውን ያከበራቸውንና አማልክት ዘበጸጋ አድርጎ የሰየማቸውን ምድራዊ ተጋድሎን ጨርሰው የተመሰከረላቸውን ቅዱሳንን ስናከብርና በተሰጣቸው የአማላጅነት ቃል ኪዳን ሲታመን ነው። በሁለተኛ ነገሥት ምዕራፍ 6 ከቁጥር 8 ጀምሮ ተጠቅሶ እንደምናገኘው የሶርያ ንጉሥ ከእስራኤል ጋር ይዋጋ በነበረበት ወቅት በእስራኤል የሚኖረው ነቢዩ ኤልሳ በሶርያ ንጉሥና በባሪያዎቹ የሚመክረውን የጥፋት አድማ ይገልጥ እንደነበረ እንዲህ ይለናል። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ፣ ባሪያዎቹንም ጠርቶ ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳላት ነግሩኝምን አላቸው። ከባሪያዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነህ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለ።
ይለናል። ይህ የእግዚአብሔር ሰው ቅዱሱ ነቢይ ከፍተኛ የቅድስና ማዕረግ ደርሶ እንደነበር ያሳየናል። ስለሆነም ተራራና የእልፍኝ መጋረጃ ሳይጋርደው ሁሉንም ያይ ነበር። በዚህ ሁኔታ የነበሩ ሶርያውያንን ወታደሮች ንጉሡ ልክ ያስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እርሱም እነሆ በዳታን አለ ብለው ነገሩት። ወደዚያም ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። በስጋ ዓይን የሚመለከቱ ሰዎች መፍትሄዎቻቸውም ከስጋዊ መፍትሄ አያልፍም። ከነቢዩ ኤልሳ ጋር ያገለግለው የነበረው ደቀ መዝሙሩ ግያዝ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍሮችና ፈረሶች ሰረገሎችም ነበሩ። አገልጋዩም ወዮ ምን እናደርጋለን አለው። የነቢዩ አገልጋይ ከፊት ለፊቱ የከበቡትን የሶርያውያን ሰራዊት ወይም ጭፍራ ብዛት በስጋዊ ዓይኖቹ ስላየ፣ እነርሱ ደግሞ ምንም ሰራዊትና የጦር መሳሪያ እንዳልያዙ በመገንዘቡ ተረበሸ። ብዙዎቻችንን ዓይናችንን ባስለመድነው የስጋ ሐሳብና ውጤት ብቻ ወስነን በአቅራቢያችን ያሉትን ለመለየት አልቻለም። ለዚህም ነው ፍርሃት፣ መረበሽ፣ መፍትሄውም እጅ መስጠት ወይም መሞት የሆነብን። ነገር ግን ነቢዩ በስጋ ዓይን ሳይሆን ውስጣዊና መንፈሳዊ ዓይኑ ተመልክቶ ከእኛ ጋር ያሉት ከእነሱ ጋር ካሉት ይበልጣሉና አትፍራ አለው። ይህ እርሱ ያየውንም እርሱንም እንዲያሳየው ወደ እግዚአብሔር እንዲህ ሲል ጸለየ። አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ አለ። ምክንያቱም ነቢዩ ስጋዊ ዓይኑ እንደሚያይ እያወቀ ዓይኖቹን ግለጥ ያለው ውሳጣዊ ዓይኑን ካልገለጠለት ማየት እንደማይችል ስላወቀ ነበር። የብላቴናው ዓይኖች በተገለጡ ጊዜ ግን በኤልሳ ዙሪያ ያሉት የእሳት ፈረሶች፣ ሰረገሎች ተራራውን ሞልተውት ነበር። ከዚያም በኋላ ኤልሳ የከበቡትን የሶርያ ጭፍሮች ዓይኖቻቸው እንዳያዩ ጸለየ። እግዚአብሔርም እውር አደረጋቸውና እየመራ ከእስራኤል ንጉሥና ጭፍሮች መካከል አቆማቸው። ከዚያም ዓይኖቻቸውን እንዲከፍትላቸው አምላኩን ጠየቀ። እንደለመነውም ተደረገለት። ጭፍሮችም በማን እጅ እንዳሉ አወቁ። የእስራኤል ንጉሥም በነቢዩ መሪነት የመጡትን የሶርያ ጭፍሮችን ለመግደል ጠየቀ። ነቢዩ ግን የሚበላና የሚጠጣ ከፊታቸው እንዲያቀርብላቸው አዞ ተመልሰው ወደ እስራኤል ምድር እንዳይገቡ አሰናበታቸው። ይህም ቅዱሳን አባቶቻችንን በለመኑት ጊዜ እንደ ዓይን ጥቅሻ ፈጥኖ እንደሚሰማቸው በእነርሱም የሚታመን በስማቸው የሚለምን እንደ አገልጋዩ ግያዝ ዓይነ ልቦናው እንደሚገለጥለትና እንደሚበራለት በረከትና ምሕረትንም እንደሚያገኝ ያሳያል። በአንጻሩ ቅዱሳንን የሚያቃልልና እግዚአብሔር የሰጣቸውን ክብር የሚንቅ ሰው የሚገጥመውን ሲነግረን በመዝሙር 30 ቁጥር 18 ላይ በድፍረትና በትዕቢት በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይለናል። ስለዚህ በቅዱሳን ምልጃ ታምነን ከበረከታቸው እንድንጠቀም ከመቅሰፍትም እንዲጠብቀን ልናስብ ይገባናል። ስለዚህ ውሳጣዊ ዓይናችን እንዲከፈትልን ሁለተኛው ነጥባችን በቅዱሳን አማላጅነትና ክብር መታመን ነው። ሶስተኛው በምክረ ካህን መኖር ነው። በሐዋርያት ሥራ ምዕራፍ 9 ቁጥር 1 ጀምሮ እንደተገለጸው ሳውል የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ወህኒ ለመጨመር በሚተጋበት ወቅት እግዚአብሔር በሚያስገርም አንጸባራቂ ብርሃን ከጣለውና ካነጋገረው በኋላ ዓይኖቹ ተከፍተው ማየት ግን አይችሉም ነበር። ሳውልም አቅሙን ሲረዳ እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታችንም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ተነስቶም ወደ ከተማ ለመሄድ ሲነሳ በሰዎች እየተመራ ነበር። ከሐናንያ ጋር በተገናኙ ጊዜም ከዓይኖቹ እንደ ቅርፊት ያለ ወደቀለትና አየ። ቅዱስ ጳውሎስ ከንስሐው በኋላ የስጋዊ ዓይኑ ብቻ ሳይሆን የውሳጣዊ ዓይኖቹ ተገልጠውለት የቤተ ክርስቲያን ብርሃን በመሆን 14 መልእክታትን ከመጻፉን ባሻገር ሰማዕትነትን ተቀብሎ ለክብር በቅቷል። ይህም ወደ ካህኑ ሐናንያ በመቅረብ ያገኘው ምክርና ተግሳጽ ውጤት ነው። ብዙዎቻችን በንስሐ ለመኖር በምክረ ካህን የመፈተሽ ልምዱ የለንም። ከዚያ ይልቅ ስጋውያን ሐኪሞችን የምናማክራቸው ያውም ከፍለን ይበዛል። ሐኪምን ማማከር ጥፋት ባይሆንም እንኳ ለስጋዊ ሕክምና ከሚያስፈልጉን ሐኪሞች ይልቅ ነፍሳችንን የሚፈውሱልን ካህናት ቅድሚያ ልንሰጥ ይገባል። እኛ ዓይኖቻችን ፈጥነው የሚያዩ ይመስሉናል። ነገር ግን ክፉን ከደጉ ጻድቁን ከኃጥኡ ለይተው አያዩም። ይህም የበደላችንና የኃጢአታችን ውጤት ነው። ይህንን ኃጢአታችንን ግን በንስሐ ካላጠብነው የጀመርነው የኃጢአት መንገድ ሲኦል ያወርደናል። የመጨረሻው ከክርስቶስ ማዕድ
ተካፋይ መሆን ነው ውሳጣዊ አይናችን እንዲገለጥ የሚያደርገው። በሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 30 ከክርስቶስ ትንሣኤ በኋላ በተስፋ መቁረጥ ሆነው ከኢየሩሳሌም 60 ምዕራፍ ያህል ርቃ ወደምትገኘው ኤማሁስ መንደር የሄዱ የነበሩት እነ ሉቃስና ቀሌዮጳ እርስ በርሳቸው ሲነጋገሩ ጌታ በመካከላቸው ተገኝቶ አብሯቸው ይሄድ ነበር። ሆኖም ማንነቱን አልተረዱትም ነበር። ጌታችንም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? በማለት ንግግር ጀመሩ። ስለ ክርስቶስ ሞትና ትንሣኤ፣ ስለ ሕዝቡ ተስፋና አሁን ስለ ገጠማቸው ቀቢጸ ተስፋ ሲነጋገሩ በኋላ ወደሚሄዱበት መንደር ቀረቡ። ጌታም በሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምረዋል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም ይለናል። የኤማሁስ መንገደኞች ዓይነ ልቦናቸው ስላልተከፈተ ከእነርሱ ጋር እንኳን ማን እያነጋገራቸው እየሄደ እንደነበረ ማወቅ አልቻሉም ነበር። ሆኖም ከክርስቶስ ማዕድ ተካፋይ ሲሆኑ ዓይኖቻቸው እንደተከፈቱ እንመለከታለን። ዛሬ የክርስቶስ ማዕድ ቃለ እግዚአብሔርን ከመማር የዘገየን፣ ከሥጋው ደሙ መቀበል ፈቀቅ ያልነን፣ እንደየፍላጎታችን ጸልየን መልስ ያላገኘነው፣ ብዙ ተመኝተን ያልተሳካልን ሕይወት የሆነውን ሥጋው ደሙን ከመቀበል ስለምንሸሽ ነው። ስለሆነም መመለስ አለብን። ዓይነ ልቦናችን በብዙ ጉዳዮች የጨለመብንና በጨለማ የምንሄድ ሁሉ በለቅሶ፣ በምልጃ፣ በምክረ ካህንና በሥጋው ደሙ በመጽናት በሕይወት ለመኖር በተጋድሎ ወደፊቱ እንቅረብ። ያን ጊዜ የጠመመው ቀንቶ የጠፋው ተተክቶ ከቀቢጸ ተስፋ ወደ ተስፋ ብርሃን እንወጣለን። ለዚህም አምላከ ቅዱሳን እግዚአብሔር ይርዳን። የእመቤታችን የንጽሕት ቅድስት ድንግል ማርያም ምልጃና በረከት አይለየን ይለናል። የዛሬው የውስጣዊ ዓይን ሲገለጥ ምን ነገሮችን ማየት እንደሚገባን፣ እኛም የውስጣዊ ዓይናችን እንዲገለጥም እንደሱ እንደ አምላካችን ፈቃድ ማድረግ የሚገባልን ቢያንስ እነዚህ አራቱን ነገሮች እንኳ በልባችን እንድናሳድራቸው አምላካችን የነገረን፣ አንደኛ ማልቀስ፣ ሁለተኛ በቅዱሳን አማላጅነትና ክብር መተማመን፣ ሶስተኛ በምክረ ካህን መኖር፣ አራተኛ ከክርስቶስ ማዕድ ተካፋይ መሆን ወይም ምስጢራተ ቤተክርስቲያንን መፈጸም ማለት ነው። እንግዲህ በዚህ መልኩ ለዛሬ የደግነት ባለቤት የፍቅር አምላክ ቸሩ መድኃኔዓለም በእያንዳንዳችን ሕይወት ውስጥ ልንሰማቸው ከሚያስፈልጉ በተለይ ደግሞ ሰው የውስጥ ዓይኑ ከበራለት፣ በልቦናው ለአምላኩ ከታመነ የሚያሳስበው የሚያስጨንቀው ነገር የለም። በአንዳች ነገር ሳንፈርድ ለራሳችን ወይም በራሳችን ላይ እየፈረድ ሁልጊዜም ስለ መዳናችን እየተጨነቅን ነው መኖር ያለብን። ምን እያደረግኩ ነው ዛሬ? ሩቅ ሳንሄድ እንኳን በአንድ ቀን ውስጥ ባለው በ24 ሰዓት ውስጥ እንኳን ከአምላካችን ጋር በምን መልኩ ተገናኝተናል? ሰውን እየሰደብን በተለያየ መልኩ እያማን፣ ወይስ እየጸለይን፣ ወይስ እግዚአብሔር የሚወደው መልካም ምግባር ትሩፋት እየሰራን፣ ወይስ እግዚአብሔር አምላካችን በቸርነቱና በምሕረቱ እንዳኖረን የእሱን ቸርነት እያደነቅን እየኖርን ያለ ነው? በቅዱሳን ጸሎት፣ በጻድቃን በሰማዕታት ቃል ኪዳን፣ በእነዚህ ሁሉ እሱ አምላካችን ለሁላችንም በቃል ኪዳናቸው እንድንታመን በሰጠን ጸሎት እያመን ነው በእሱ ቸርነት እስካሁን ያለ ነው። ልበ አምላክ ዳዊት መዝሙር 129 ቁጥር 3 ላይ አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና ብሎ ተናግሯል። አሁን አምላካችን የእያንዳንዳችን የምናደርጋትን እሱ የማይወደውን ክፉ ስራ ቢጠባበቅብን፣ በእያንዳንዷ ቢቆጥራት፣ በየጊዜው የምንሰራውን በመዓልትም በሌሊትም የምናደርገውን ነገር እንግዲህ መቼስ መበደል በብዙ መልኩ ነው። በአንደበት መበደል አለ። በስጋ እየወደቀን ምንበድላቸው በደሎች አሉ። በዓይን፣ በጆሮ፣ በልብ በተለያየ መልኩ ምንበድላቸው። እነዚህን ሁሉ የሚጠባበቅ ቢሆን ሰውነትን የፈጥሮ የሚገዛ የሚያስተዳድር እሱ ዓይንን የተከለው አያይምን? ጆሮን የተከለው አይሰማምን? ተብሎ የተነገረለት እሱ አምላካችን እያንዳንዷን ነገር ቢያይብን ኖሮ ወይም ደግሞ ያየብንን ለሰው ቢገልጥብን ኖሮ ምን ይውጠን ነበር? እረ ስንቱ ነገር ተሸፈነልን፣ ስንቱ ተከደነልን። በመስቀሉ ከለላነት ነው እየወጣን እየገባን ያለ ነው። እንደ ቸርነት ነው እንጂ እንደ በደላችን አይሆን እያል ነው። ካልሆነማ በራሳችንማ ምን የሚያስመካ ስራ ሳለን? የቆመ ቢመስለው እንዳይወድቅ ይጠንቀቅ ነውና አለን ብለን በተለያየ ሁኔታ እሱ አምላካችን ለአንዳችም ቅጽበት ከኛ የማይፈልገውን ሕይወት እኛ እየተለማመድን ከሕጉ ከትእዛዙ ወጥተን ከዛኛውም እሱ አምላካችን ለኛ ካዘጋጀው መንግስቱም እንዳያወጣን የምናደርገውን ነገር በልባምነት እንድናደርገው ነው የሚያስፈልገን። የልቦናዬን ዓይን አብራልኝ። ይሄ ውጪ የሚያየው ዓይኔ ብቻ አይደለ፣ የልቦናዬን ዓይን አብርተህልኝ ለኔ ያደረግከውን ነገር እያሰብኩኝ በሃይማኖት ጸንቼ በምግባር ቀንቼ አንተ በሰጠኸኝ ባሳየኸኝ ባመለከትከኝ ጸሎት እያነጋገርኩህ
ስለ እናትህ ብለህ እንድትለመነኝ እባክህ ክርስትና የሚጠይቀውን መልካም ስራ እንድሰራ እርዳኝ ማለት ነው የሚገባን። ነገ የኛ ስላልሆነ ማለት ነው። መሽቶ እስኪነጋ በሱ ቸርነት ነው ያለነው። ስለዚህ መልካም ሰርተን ከዚህ በኋላ እንኳን ሰምተን እንኳን እግዚአብሔር አምላካችን በሰጠን ጊዜ እንኳን በቃኝ ብለን ቁርጥ ያለ ልቦና ስናደርግ ነው እግዚአብሔር አምላካችን የሚቆርጠው። እኛ መቁረጥ አቅቶን ሕዋሳቶቻችን ሁሉ እሱ ለማይወደው ስራ ሁልጊዜም አትግተናቸው ለሱ ለአምላካችን እንዳይገዙ አድርገን እሱ የፈጠረው ሰውነት ለሱ መገዛት ሲገባው እኛ ግን በእጃችን ክፉ እየጻፍንበት በዓይናችን ክፉ እያየንበት እናመሰግንበት ዘንድ በተፈጠረልን አንደበት የማይገባ ነገር እየተነጋገርንበት እያወራንበት ልባችንም ባናወራው እንኳን ክፉ እያሳሰበን ይኸው በተለያየ ሁኔታ ተጠላልፈን ልንኖር እንችላለን። ይህን ሁሉ ነገር ደግሞ በዲያብሎስ ላይ ማላከክ አይቻልም። እሱን ያሳተኝ እንዲህ አይደል። በራሳችን ፈቃድ ወደን ፈቅደን ለምደን የምናደርጋቸው ብዙ ነገሮች አሉ። ስለዚህ ለዚህ ሁሉ መዳኛው የውሳጣዊ ዓይናችንን እንዲያበራልን የእሱን የአምላካችንን ቸርነት ሁልጊዜም መለመን መማፀን ነውና የደግነት ባለቤት የፍቅር አምላክ የእኛን እንደሸፈነልን በተለያየ መልኩ አሁንም እንደሸፈነው ሳይገልጥብን ሳያሳይብን በንስሐ ሸፍኖልን ወደ ሰማያዊ ማዕድ አድርሶን ለክብር እንዲያበቃን ነው የዘወትር የዕለት ተዕለት የእኛ የክርስቲያኖች በትጋት እንድንጸልይ ከራሳችን ጋር መክረን ለአምላካችን የሚገዛ ለሱ ለአምላካችን የታመነ የተገለጠ ሕይወት እንዲኖረን መትጋት ያለብን። ይህን ሁሉ እንድናደርግም የሚረዳን እሱ ስለሆነ አምላካችን ሆይ እባክህ እርዳን። እንደው ድንጋይ ላይ ውሃ ማፍሰስ እንዳይሆን እባክህ አረስርሰኝ፣ በቃል አረስርሰኝ። የሚለወጥ ልቦና አጣው። አንተን የሚያውቅህ ክርስትና ከኔ ጋር አታገኝብኝም። ደግነትን አብዛልኝ፣ የሃይማኖት ሰው አድርገኝ። አንተም በወንጌልህ እንደተናገርክ ከናንተ ውስጥ ኃጢአት የሌለበት ሰው ይውገራት ብለህ ያችን በዝሙት ተይዛ የመጣቸዋን ሴት ይዘው የመጡትን ሰዎች እንደነገርካቸውና ግንባራቸው ላይ አንዱን ወደ አንዱ ሳትገልጽ የአንዱን ኃጢአት ሌላኛው ግንባር ላይ እያሳየህ እያንዳንዳቸው ኃጢአታቸውን ሲያዩ ከዚያች ሴት ርቀው እንደሄዱ ያችንም ሴት በይ ኃጢአት አትስሪ ከእንግዲህ ወዲህ አልፈርድብሽም እንዳልካት እኔንም አምላኬ ሆይ በሚሆነውም በማይሆነውም ፈራጅ ሳታደርገኝ በራሴ ላይ ፈርጄ ለእኔ የከፈልከውን ያንን የመስቀል ፍቅርህን እያሰብኩ እንደ ቃልህ እንድትእዛዝህ እንድመላለስ ወደ አባቶቼ ቀርቤም የደግነት ስራ በስቶልኝ በንስሐ ሕይወት እንድመላለስ እባክህ መንገዱን አመልክተኝ እያልን ስለ ነፍሳችን ጉዳይ ግድ እያልን በየቀኑ በምናውቀው ጸሎት አምላካችን መማጸን አለብን። የቀረው በዚህ ምድር በቀረልን ዘመን የሚያስጨንቀን ነገር ሁሉ ከሁሉ የሚቀድመውን አምላካችንን ስናስቀድምና ስንይዝ ፈተና ያለው ነገር ሁሉ ገለል ይላል። ስለዚህ ወደ ልባችን እንመለስ። አሁንም የደግነት ባለቤት አምላካችን የውሳጣዊ ዓይኖቻችንን አብርቶልን መላእክትን በጽርሐ አርያም ሰማዕታትን በደም ጻድቃንም በገዳም ነቢያትን በትንቢት እያጸና አምላክ እኛንም በዚች በአንዲቷ በተዋህዶ እምነታችን አጽንቶ ለክብር ሞት እንዲያደርሰን ለክብር እንዲያበቃን የደግነቱን ስራ እንዲሰራልን አሁንም ፈቃዱ ይሆንልን። ይቆየን። በቀጣዩ በሌላ ርዕሰ ጉዳይ እንደዚሁ መለስ ብለን ደግሞ አምላካችን የሚያስተምረን ነገር ለመዳናችን ለክርስቲያናዊ ሕይወታችን መጠናከር ከሱ ከአምላካችን ጋር መኖራችን በእርግጥም ዋጋ ያለው ሁልጊዜ ማትረፍ እንጂ ኪሳራ የሌለበት መሆኑን የሚያሳስቡ መልእክቶቻችንን ምንጭ እየጠቀስን መከታተላችንን እንቀጥላለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬውን መልእክት ያገኘነው ከሐመር መጽሔት ሐምሌ 2008 ዓመተ ምህረት ነው። ይህንን ጽፎ የሰጡንንም የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ቸሮ መድኃኔዓለም ይጠብቅልን። መርሃ ግብራችንን ማህደረ ተዋሕዶን ለሚያደምጡ ሁሉ እንግዲህ ማዳረሳችሁን ችላ እንዳትሉብን ከወዲሁ ለመጠቆም እንወዳለን። እናንተም ላይክ፣ ሼር እያደረጋችሁ እንግዲህ ቢቻላችሁም ደግሞ ሰብስክራይብ ካላደረጋችሁ አድርጋችሁ እንደ አምላካችን ፈቃድ እሱ እንደፈቀደልን በየጊዜው የምናወጣው መርሃ ግብር እንድትከታተሉና እንድንኖርበትም በዚሁ አጋጣሚ መልእክቱን በአጽንኦት ለሁላችንም እናደርሳለን። ሀገራችን ኢትዮጵያን መድኃኔዓለም አሁንም በዓይነ ምሕረቱ ተመልክቶ ስለ እናቱ ብሎ እንዲለመነንና ደጉን መልካሙን ጊዜ እንዲያቀርብላት ፈቃዱ ይሆንልን። ፈታኞቿን በሀገርም በቤተ ክርስቲያንም የሚፈትኗትን ሁሉ መድኃኔዓለም በመብርሃን በማያሳፍረው አስራት አድርጎ በሰጣት ወላዲተ አምላክ ጸሎት ወደ ልባቸው እንዲመልስልን ከዚያም ባለፈ ደግሞ ይህን የሚፈትነውን ፈታኝ ደግሞ እግሩን በእግር ብረት እጁን በሰንሰለት አፉን በልጓም ብረት እንዲያስርልን
አሁንም ወደ ቀልባቸው እንዲያመጣልን መድኃኔዓለም ፈቃዱ ይሁንልን። የሞቱትን አባቶቻችን በየገዳማቱ በእውነት በተለያየ ሁኔታ ፈተና እየደረሰ ነውና በዚያም ያሉትን በረከታቸው እንዲያሳድርብን ሐዋርያው ቅዱስ ጳውሎስም የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር እርሱን ያፈርሰዋል ብሎ እንደተናገረ ቤተ መቅደስ የተባልነው እኛ ስለሆን በዚህ መልኩ እነዚህን ወገኖቻችን አባቶቻችንን በዚህ መልኩ እያንገላቱ ሕይወታቸውን እስኪያጡ ድረስ የሚያደርጉትን ደግሞ እርሱ በራሱ ጊዜ መበቀሉ መጠየቁ ማየቱ እና አምላካችን መልስ መስጠቱ ስለማይቀር በዚያ ለእግዚአብሔር እኛ ታምነን እባክህ አምላካችን ይድረስልን። በዚህ መልኩ ቅዱስ ቤተክርስቲያናችን እንዳትፈተንብን አባቶቻችንን ታደግልን፣ ጠብቅልን እያልን መማጸናችንን ዘወትር ከልባችን መጥፋት የሌለበት ጸሎት እንደሆነ በዚሁ አጋጣሚ ለማስታወስ እንወዳለን። የእኔንም የእናንተንም መጨረሻ መድኃኔዓለም ኢየሱስ ክርስቶስ የመስቀሉ ጌታ አምላከ ቅዱሳን እንዲያሳምርልን ፈቃዱ ይሆንልን። አሜን። ይቆየን። በሌላ መርሐ ግብር ካሁኑ ትንሽ ደግሞ ፈጠን ብለን መተን የምንከታተለውን ለማድመጥ እንሞክራለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ክፉን አርቆ ደገኛውን ጊዜ መድኃኔዓለም ያቀርብልን። አሜን። ይቆየን።